ያለው መድረክ አዲስ የባስ አገልግሎት ያስጀመርንበት ወይ ደግሞ ፌርማታ ጭማሪ አድርገን ለህዝቡ የምንሰጥበት ነው። እዚህ አካባቢ የነበረው ሁኔታ እንደሚታወቀው የህዝቡ የረጅም ጊዜ ጥያቄ ነው የነበረው። የህዝቡ የረጅም ጊዜ ጥያቄ ከመመለስ አኳያ የወረዳው አስተዳደር የላፍቶ ክፍለ ከተማ ማለት ነው የክፍለ ከተማ አስተዳደር እንዲሁም የከተማ አውቶቡስ አገልግሎት ድርጅትና የከተማው አስተዳደር ጭምር በጋራ ተከናይተን ጥያቄ መመለስ አለበት የሚል ታሳቢነት የተመለሰ ነው። እንግዲህ የአገልግሎት አሰጣጡ ከማዘመን አኳያ በጣም ሰፊ ስራዎች ተሰርተዋል። በቴክኖሎጂ ዘምነዋል። ኦሲሲ የሚባል ኦፕሬሽናል ኮንትሮል ሴንተር የሚባል አለ። ይሄ ኦፕሬሽናል ኮንትሮል ሴንተር የሚባለው እያንዳንዱ ባሶቻችን ዌይቲንግ ታይማቸው ያሳያል። አንድ መኪና ከ20 ደቂቃ በላይ መቆም የለበትም። ከ20 ደቂቃ በላይ ሲቆም አላርም ያደርጋል። መኪኖቻችን እንደፈለጉ በየጤሻው ስር ሊቆሙ የሚችሉበት እድል የለም። ይሄ በመሆኑ ምክንያት የትራንስፖርት ሲስተም እንዲሳለጥ ባሶቻችን ቶሎ ቶሎ እንዲመላለሱ በቀን የምናመላለሰው በማዕከለኛ እንደ ከተማ ከ1 ሚሊዮን በላይ ህዝብ በቀን ማመላለስ የምንችልበት እድል ፈጥረናል። ከ1050 በላይ ትራንስፖርትም እንደዚሁ ወደ ስምሪት ገብተው አገልግሎት እየሰጡ ያለበት ሁኔታ አለ የሚለው በደንብ መያዝ መቻል አለበት። ከዚህ ውጭ እንግዲህ አንዱ በተደጋጋሚ ያነሳ ነው እነዚህ ባሶች የህዝብ ናቸው። ህዝቡ ባሶቹ መጠበቅ አለበት። ህዝቡ ቆሞ ሊጠቀም የሚችልበት መንገድ መፍጠር መቻል አለበት። ይህ ከማመቻቸት አንጻር በየደረጃው የምንገኝ የላፍቶ ክፍለ ከተማ የወረዳ አስተዳደሩ የክፍለ ከተማ ትራንስፖርት ቅርንጫፍ የክፍለ ከተማ አስተዳደር ዩኒቨርሲቲ ባስ በጋራ አሁን በጀመሩ ደረጃ ተቀናጅተን መስራት መቻል አለብን የሚለው በደንብ መሰበር መቻል አለበት የሚል ነገር ለማስተላለፍ ነው። እንግዲህ የነበረን ቆይታ በጣም ጥሩ ነው። በዚሁ አጋጣሚ የላፍቶ ክፍለ ከተማ አስተዳደር የወረዳ የከተማ ትራንስፖርት ቅርንጫፍ ይህ ፕሮግራም እንዲሳካ ምቹ እንዲሆን ፕሮግራሙ በጣም ስኬታማ እንዲሆን ላደረጉት አስተዋጽኦ እጅግ ከፍተኛ ምስጋና አለኝ የሚል መልዕክት ማስተላለፍ ነው። አመሰግናለሁ።